ጤና ይስጥልኝ እጅግ የተወደዳችሁና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንደምን ሰነበታችሁ? በዛ ያለ ሀገርኛና ዓለም አቀፍ መረጃዎችን ይዤ ቀርቤያለሁ። መረጃዎች በዩቲዩብ ቻናል ላይ ሲጫኑ ወደ እናንተ ቀደም ብሎ እንዲደርስ ቻናሉን ሰብስክራይብ ማድረግና የደወል ምልክቱን መጫኑን አትዘንጉ። ወደ መረጃዎቹ ስንሻገር የቱርኪ ፕሬዝዳንት ኤርዶጋን በኢትዮጵያ ይፋዊ የሥራ ጉብኝት በማድረግ ላይ ይገኛሉ። የቱርኪ ፕሬዝዳንት ኤርዶጋን ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር በሁለቱ ሀገራት ጉዳዮችና በሌሎች ቀጠናዊ ትስስር ጉዳይ ላይ በርከት ያለ ውይይት አድርገዋል። አሜሪካና ኢራን በቴህራን ኒኩሌር መርሃ ግብር ዙሪያ በስዊዘርላንድ ጄኔቫ ድርድር አካሄዱ። በመቀጠልም ስለ ቱርኪ ፕሬዝዳንት ኤርዶጋን የሥራ ጉብኝትን በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጋር ያደረጉትን ውይይትና ጋዜጣዊ መግለጫ ይዘትን ጨምሮ አሜሪካና ኢራን በጄኔቫ በኒኩሌር ዙሪያ ድርድር ላይ እያሉ ምን ተፈጠረ የሚለውን የማጋራችሁ ይሆናል። አብራችን ቆዩ። በኢትዮጵያ ይፋዊ የሥራ ጉብኝት እያደረጉ ያሉ የቱርክ ፕሬዝዳንት ኤርዶጋን እና የኢትዮጵያ ጠቅላይ ሚኒስትር በጋራ በሁለትዮሽ ጉዳይ ከተወያዩ በኋላ መግለጫ የሰጡና በተለያዩ ሀገራት ላይ ፖለቲካዊ እሴቶችን በተመለከተ የግል አመለካከታቸውና አስተያየታቸውን ሰጥተዋል። በጋራ በሰጡት መግለጫ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ መግለጫቸውን ሲጀምሩ የኮፊ አረቢካ መገኛ፣ በአፍሪካ ብቸኛ በቅኝ ሀገር ግዛት ያልተገዛች ሀገር፣ ከፍተኛ ክብርና ኩራት ያላት፣ የማደግ ተስፋ ያላት፣ በአፍሪካ የፖለቲካ ካፒታል በሆነችው ወደ አዲስ አበባ ኢትዮጵያ እንኳን በደህና መጣችሁ፣ ቆይታችሁ ያማረ የሰመረ እንደሚሆንም ተስፋዬ የላቀ ነው በማለት ወደ ተወያዩበት ዝርዝር ሀሳቦች እንዲህ ሲሉ ቀጥለዋል። የኢትዮጵያ ጠቅላዩም እንዳሉት በመግለጫቸው ዛሬ በነበረን የሁለትዮሽ ግንኙነትና ንግግር በአንዳንድ ወሳኝ ጉዳዮች ላይ በጋራ ተስማምተናል። አንደኛ፣ በኢትዮጵያ በቱርኪ መካከል የንግድ ልውውጥ ቢያንስ $1 ቢሊዮን መሙላት እንደሚችልና ከዛም በላይ ማደግ እንደሚችል በሁለቱም መንግስት ታቅዶ እንደተሰራበትም እንዲሁም የቢዝነስ ሴክተሮች ዳይቨርሲፋይ እንዲደረጉና በሁለቱ ሀገሮች መካከል ያለው የንግድ ልውውጥ እንዲያድግ ከስምምነት ተደርሷልም ብለዋል። በተለይም የቱርኪ ኩባንያዎች ወደ ኢትዮጵያ በመምጣት ኢንቨስት እንዲያደርጉ ማድረግ ለሀገር ውስጥ ገበያ ብቻ ሳይሆን ለአፍሪካ ገበያም ኤክስፖርት ማድረግ እንዲችሉ በትብብር እንድንሰራ ተጨማሪ ኢንቨስተሮችን እንድናመጣ ተነጋግረናልም ብለዋል። አክለውበትም ኢትዮጵያ በዓለም ላይ ፈጣን እድገት እያመጡ ካሉ ጥቂት ሀገራት አንዷ ስትሆን በዚህ ዓመት 10.3% እድገት ትጠብቃለች። የዚህ እድገት ቀጣይነት መረጋገጥ የሚችለው ከ130 ሚሊዮን በላይ ያላት ሀገር የሲ አክሰስ ተከልክላ በዓለም ላይ ካለው ልምምድና ትሬንድ ውጪ በጠላቶቿ ደባ ለረጅም ጊዜ የጂኦግራፊ እስረኛ ሆና እንድትቆይ መደረጉ ትክክል አለመሆኑና እንደ ቱርኪ ያሉ የኢትዮጵያ ወዳጆች በዲፕሎማቲክ መስኩና ጫና በመፍጠር በሰላማዊ መንገድ ኢትዮጵያ የሲ አክሰስ ማግኘት እንድትችል ሁኔታ እንዲያግዙ በስፋት ተወያይተናል። ሎጂስቲክስ አንዱ ትልቁ ቦትልኔክ ነው ለኛ እድገት። ከዚያ ደግሞ የሲ እድገት አክሰስ ቁልፉን ነገር የሚወስድ ሲሆን ፕሬዝዳንት ኤርዶጋን ከዚህ አንጻር የበኩላቸውን ሚና እንደሚጫወቱ ጠንከር ያለ ውይይት አድርገናል፣ ለዚህም ምስጋና እናቀርባለን ብለዋል። አክለውበትም የሁለቱ ሀገር መሪዎች በጸረ ሽብር ትግሉ ላይም በጋራ ለመስራት ተስማምተናል። በዚህ ዓመት ቱርኪዬ የኮፕ ዝግጅት ተዘጋጅታለች። በሚቀጥለው ዓመት ኢትዮጵያ ከቱርኪዬ ትረከባለች። በዚህ 2 ዓመታት በሚደረገው የኮፕ ዝግጅቶች ውስጥ የልምድ ልውውጥና መደጋገፍ እንዲኖር ተስማምተናልም ብለዋል። ኢትዮጵያ የአፍሪካ የፖለቲካል ካፒታል በመሆኗ አፍሪካ ከፍተኛ እድገት እያሳየችበት ያለችበት ዘመን ስለሆነ በሚቀጥሉት 20-30 ዓመታት አፍሪካ የሚገባትን ቦታ እንደምትይዝ ታምኖበት የተሰራ ስለሆነ ቱርኪዬ ከአውሮፓ አንጻርና በኤዥያ መካከል ባሉት የጂኦግራፊ እና የኢኮኖሚ ሚና የአፍሪካ እድገት ውስጥ የበኩሏን ሚና እንድትጫወት ብዙ ውይይት አድርገናል፣ ተግባርም ልንገባ ወስነናል ብለዋል። የኢትዮጵያ ጠቅላዩም በመግለጫቸው ማጠቃለያ ላይም በመጨረሻ በኢትዮጵያና በቱርኪ መካከል ከጥንት ጀምሮ የነበረው ዝምድናና ወዳጅነት አሁንም በመከባበር በመደጋገፍ አብሮ በመስራትና ወዳጅነትን ለማጠናከር በእኔና በፕሬዝዳንት ኤርዶጋን መካከል ከስምምነት ላይም ተደርሷል። ከሞላ ጎደልም በሁለትዮሽና በመልቲላተራል ጉዳይ የነበረን ውይይት እጅግ ውጤታማና ፍሬያማ ነበር ሲሉም ተደምጠዋል። አክለውበትም ፕሬዝዳንት ኤርዶጋን ይህንን ሪጅን በደንብ የሚገነዘቡ በዚህ ሪጅን ውስጥም ኢትዮጵያ አንከር ሀገር መሆኗንና ሚናዋን መወጣት እንዳለባት የሚያምኑ በመሆናቸው ንግግራችን እጅግ የተዋጣ ነበረም ብለዋል። በመቀጠልም የቱርኪ ፕሬዝዳንት ኤርዶጋን ከኢትዮጵያ ጠቅላይ ጋር በጋራ በሰጡት የጋራ መግለጫ ላይ የአፍሪካ ቀንድ የውጭ ኃይሎች የፍላጎት መጋደያ አውድማ መሆን እንደሌለባት አሳሰቡ። ኤርዶጋንም በንግግራቸው በአፍሪካ አዳዲስ ግጭቶችን አንፈልግም፣ እስራኤል በቅርቡ ለሶማሊላንድ የሰጠችው ዕውቅና ለቀጠናውም ሆነ ለራሷ ለሶማሊላንድ የሚፈይደው ጥቅም የለም በማለት ሐሳባቸውን አጋርተዋል።
አክለውበትም የቱርክ ኤምባሲ በአዲስ አበባ የተከፈተበት 100ኛ ዓመት ክብረ በዓል ላይ እንደሚገኙም ጠቅሰው ኢትዮጵያ በአፍሪካ አህጉር ያላትን መሪነትና ለቱርክ ያላትን ወንድማማችነትንም አድንቀዋል። በኢትዮጵያ ቆይታቸውም ፕሬዝዳንት ኤርዶጋን ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር በንግድ፣ በኢንቨስትመንት፣ በኢነርጂ፣ በማዕድንና በኮሚኒኬሽን ዘርፎች ላይ ፍሬያማ ውይይት ማድረጋቸውንም ገልጸዋል። በአሁኑ ወቅት ከ200 በላይ የቱርኪ ኩባንያዎች በኢትዮጵያ ውስጥ ከ2.5 ቢሊዮን ዶላር በላይ መዋለ ንዋይ በማፍሰስ ለዜጎች የስራ ዕድል መፍጠራቸው የኩራት ምንጭ መሆኑንም ጠቁመዋል። የኢትዮጵያና የቱርኪ ሀገራት ጥንታዊ ወዳጅነትን ይበልጥ ለማጠናከር ባህላዊ ድልድዮች እንደሚገነቡ የገለጹት የቱርኪ ፕሬዝዳንት ኤርዶጋን በአፍሪካ የመጀመሪያው የእስልምና እምነት ተከታዮች ሰፈራ የሆነችው ኢትዮጵያ ለባህላዊ ትስስሩ ትልቅ ዋጋ እንዳላት ጠቅሰዋል። የቱርኪ የልማትና ትብብር ኤጀንሲ በሀገሪቱ የሚደረገውን እንቅስቃሴ አጠናክሮ እንደሚቀጥልም አረጋግጠዋል። የቱርኪ ፕሬዝዳንት ኤርዶጋን በኢትዮጵያ ይፋዊ የሥራ ጉብኝት መግለጫቸው ላይ በቀጠናው ለሚከሰቱ ችግሮች መፍትሄ መፈለግ ያለባቸው ራሳቸው የቀጠናው ሀገራት መሆን እንዳለባቸው በአጽንኦት ተናግረዋል። ይህ ጉብኝትም ለቀጠናው ሰላምና መረጋጋት የራሱን አስተዋጽኦ እንደሚያደርግ ተስፋቸውንም ገልጸዋል። አሜሪካና ኢራን በቴህራን የኒኩሌር መርሃ ግብር ዙሪያ በስዊዘርላንድ ሁለተኛ ዙር ድርድር በማካሄድ ላይ ባሉበት ወቅት የአሜሪካ ጦር ከ50 በላይ ተዋጊ ጄቶችን ወደ መካከለኛ ምስራቅ ማስጠጋቱ ተነገረ። ክፍት የሆኑ የበረራ መከታተያ መረጃዎች ወይም ኦፕን ሶርስ ፍላይት ትራኪንግ ዳታ እንደሚያሳዩ ባለፉት ቀናት ውስጥ ከፍተኛ ቁጥር ያላቸው ወታደራዊ አውሮፕላኖች ወደ ቀጠናው ተንቀሳቅሰዋል። ወደ መካከለኛው ምስራቅ ቀጠና ከተንቀሳቀሱት ወታደራዊ ጄቶች መካከል F-22፣ F-35 እና F-16 የተሰኙ ዘመናዊ ተዋጊ ጄቶች የሚገኙባቸው ሲሆን ለነዳጅ መሙያ የሚያገለግሉ አውሮፕላኖችም አብሮ መታየታቸውን ወታደራዊ በረራዎችን የሚከታተሉ የማህበራዊ ሚዲያ ገጾች አመላክተዋል። አንድ የአሜሪካ ባለስልጣን ይህንኑ የአውሮፕላኖቹን እንቅስቃሴ ለአክሲዮስ የዜና ወኪል አረጋግጠዋል። ይህ የአሜሪካ ወታደራዊ ክምችት በጀነባ እየተካሄደ ካለው የኒውክሌር ድርድር ጋር በትይዩ የመጣ ነው። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ ሊወስዱ እንደሚችሉ በተደጋጋሚ ሲያስጠነቅቁ መቆየታቸውም ይታወሳል። ማስጠንቀቂያው መጀመሪያ ባለፈው ወር በኢራን ተቃዋሚዎች ላይ የተወሰደውን የኃይል እርምጃ ተከትሎ የመጣ ሲሆን አሁን ደግሞ በኒውክሌር መርሃ ግብር ዙሪያ ካለው ውጥረት ጋር ተደምሮ የቀጠናውን ስጋት አሳድጎታል። እጅግ የተወደዳችሁና የተከበራችሁ አድማጮቼ በሌላ መረጃ እስክንገናኝ ድረስ ሰላም ቆዩልኝ።